አሰላሙ አለይኩም ወራህመቱላህ ወበረካቱሁም እንዲሁም የሌላ እምነት ተከታዮች ሰላም ብያለሁ። እዚህ ቪዲዮ ላይ መናገር የፈለኩት አንድ ነገር አለ ማለት ነው። እሱም ስለ ከቀረጽ ነፃ የሆነ ካርጎ በባህር ልከን የተወረሰብን ሰዎች ማለት ነው። ለእነሱ የሰማሁት ነገር ስላለ ያንን መልእክት ለማስተላለፍ ያክል ነው ማለት ነው። እኔ 3 እቃ ልኬ 2 ደርሷል ተብሎ ተሰጥቶ የነበረ ያው አንደኛው እቃ የኔ አይደለም፣ አንዱ የኔ ሆኖ ነው የተገኘው። ያንን እቃ ለመመለስ መታችሁ ሰዱ ብዬ ሲወስዱ ስለ ቀሪው እቃዬ መቼ እንደሚመጣ ጠይቀው ነበር ማለት ነው። ቤተሰብ ኖኔ ገና እዚሁ ነው ያለሁት አልሄድኩም ማለት ነው። ቤተሰብ ነው የተቀበለው ያን እቃ እና ሳስተው ነው የሰጧቸው። እዚህ ጋ ስለ እኔ እቃ መሳሳት አይደለም ለመናገር የመጣሁት፣ ለድምፅ የመቀየር ይቅርታ ጉንፋን ስለያዘኝ ነው ማለት ነው። እና ቀሪው እቃችንስ መቼ ነው የሚመጣው ብለው ሲጠይቋቸው ያው ክስ ላይ ነው ያለ ነው። 3 ሚሊዮን ብር ተጥሎብናል ያኔ ቅጣትና ያንን ከፍለን መረከብ እንችላለን። ግን እኛ እምቢ ብለን ይግባኝ ጠይቀናልና ይግባኝ እየጠበቅን ነው ውሳኔ ይግባኝ ውሳኔ ብለዋል ማለት ነው። እና 3 ሚሊዮን ቅጣት ተጥሎባቸዋል። እዚህ ጋር የእነሱ መጣል አይደለም እኛ ጋር ማለት ነው። አሁን ጥያቄ ሆነብኝ። ያን 3 ሚሊዮን እኔ የላኩበት ካርጎ እንግዲህ ሁሉም የካርጎ ባለቤቶች እንደዛ ይላሉ ብዬ እንትን አለም። ያው እነሱ ግን ውስጥ መነጋገርና የመስማማት እንትን ሊኖራቸው ይችላል ማለት ነው። እኔ የላኩበት ካርጎ ግን እዛ እቃውን ሊወስድ የመጣ ሰው ሲያስረዳቸው አሁን ይግባኝ ላይ የሚወሰንባቸውን የመጨረሻ ፍርድ ተቀብለው ያንን ገንዘብ እኛ ባለቤቶች ከፍለን እንድናስለቅቅ ለማድረግ እያሰቡ ነው ብለዋል ማለት ነው። እና ይሄን ነገር እንዴት ታውታላችሁ? እኔ በበኩሌ አልከፍልም፣ እቃዬን ነው የምፈልገው እንጂ ከፍዬ አልቀበልም። ለምን ብትሉኝ እኛ እዚህ ጋር ሪያል ስንከፍል እዛ ጋር በነፃ ተው ሊሰጡን እንጂ ብር ከፍለን እንቀበላቸው አይደለም ማለት ነው። አሁን ግን እነሱ እቃውን መቶ የወሰደው ልጅ ያኔ የተሳሳተ እቃ መቶ የወሰደው ልጅ ሲናገር እዛ ጋር ያኔ እኔ የተረጋገጠ አይደለም። ዞሮ ግን ይሄ ሀሳብ እነሱ ጋር አላሁም ማለት ነው። እኛ ባለቃዎች ያንን እያንዳንዳችን የሆነ ብር ይጥሉበታል። ያንን ከፍለን እቃችንን እንድንወስድ የማድረግ ሀሳብና አላማ አላቸው ማለት ነው። እና እሽራይኩ ምን ይመስላችኋል እናንተ ማለት ነው? እኔ ግን 5 ሳንቲም አልከፍልም። አሁን ለምሳሌ 100 ሺህ ብር ቃል እኮ አንድ ሰው ማለት ነው 100 ሺህ ብር ቃል እኮ 100 ሺህ ብር ከፍለህ አውጣ ቢባል ከፍሎ ያወጣል ያንን እቃ ወይንስ እንዴት ነው? እስኪ ጥያቄ ለእናንተ ማለት ነው። እኔ አሁን ብዙ እቃ ነው የኔ ድስት ውስጥ እንኳን የሞላሁት እቃ የተሞላው ድስት ውስጥ እንኳን የተሞላው እቃ ከ150 ሺህ እስከ 200 ሺህ የሚገመት እቃ ነው ገዝቼ የሞላሁበት ማለት ነው። ለእኑ ኳሊቲ የጠበቁ እቃዎች ተገዝተው የተሞላበት ያ ድስት ማለት ነው እንጂ ዝም ብሎ ጉማማ የአረብ ጉማማ ሰብስቤ አይደለም ያስገባሁበት። አሁን በዛ በድስት ራሱ ለብቻው የሚጣልብኝ ይኖራል ማለት ነው። እና ያንን ከፍዬ ልወስድ ማለት ነው። እንደገና ደግሞ ትልቁ ሳጥን ነው የቀረብኝ። ለዛም እንግዲህ የሚጣልብኝ አልታወቀም ማለት ነው። ያንን ዞሮ እነሱ እንደሚያዋጣቸው አድርገው አከፋፍለው ገምተው በግምት ይሄን ያክል እየከፈላችሁ ውሰዱ ቢሉን እናንተ እንዴት ምን ትላላችሁ? የእናንተን ሀሳብ እፈልጋለሁ ማለት ነው። እኔ እንደራሴ አልከፍልም፣ እቃዬን እቀበላለሁ። ቀስ በናናቸውን ያመጣሉ። ለእኑ ውለታችን እኛ እቃችንን እዛ ሂደን ላክንበት ሀገር ላይ ብቻ ተረክበን ከመካዘናቸው ወደ ቤታችን ለመውሰድ እንጂ ይህን ያክል ብር ትከፍላላችሁ ተብለን ተስማምተን አይደለም ማለት ነው የተላከው ያቃ። እንደዛ እዛ ቀረጽ ከፍዬ የምቀበል ከሆነ በስነ ስርዓት ከሳምንት እስከ 15 ቀን በሚደርስበት ካርጎ በአዲስ አበባ ልኬ ያለምንም ሀሳብ ድካም ደከሙ ምንም አሉ ተቀብለው እቃዬን በሰላም የምረከብበት ምርጫ ነበረ ማለት ነው። ግን ይሄን ያደረኩት ቤተሰብ እንዳይለፋ እዛ እንዳይንገላታ ቦታ ምርቀት ስለነበረው ይሄኛው ቀረብ ያለ ስለሆነ የምንረከብበት ቦታ ያን ተመርጦ ነው ማለት ነው። ግን አሁን የማይቻል ዕዳ ሊጫንብን እየተስማሙ ነው ብለዋል ማለት ነው።
እኔ ላኩበት እንግዲህ ካርጎ ነው። ይሄን ከነሱ አባል ከሆነ ሰው ነው ይሄን የተነገረው ማለት ነው። እዛ ጋር የሁሉንም ባለ ካርጎ ባለቤቶች አይደለም እዚህ ጋር እየተናገርኩ ያለሁት እና እንዴት ነው እናንተ ጋር ምንድን ነው መልሳችሁ ለእናንተ የምትባሉ ማለት ነው? እንደኔ የራሴን ውሳኔ ነግሬያችኋለሁ ማለት ነው። እና ያው በስተት የመጣውንም እቃ መልሻለሁ። መተው ወስደዋል። ያን ሲወስዱ ነው ይሄን የተናገሩት ማለት ነው። እና እዛ ሲጠይቃቸው ቤተሰብ ማለት ነው ያው ራሳቸውን መጥተው ከቤት ስለወሰዱ ማለት ነው። እና አለኩልሃል በዛ አጋጣሚ ደግሞ መናገር የምፈልገው ምንድን ነው እኔ ከዚህ ቀደም ይሄን እዚህ ጋር ፎቶ ላይ የምታዩትን እቃ ልክ ያለሁ በዚሁ አሁን ልኬው በቀረበት ካርጎን የተላከው ማለት ነው። ይሄ እቃ በሰላም ልክ በሁለት ወሩ ደርሶልኝ ቤተሰብ ጋር ተቀምጧል ማለት ነው። የደረሰውም በአንድ ነው። ግን አሁን ያለ ጥያቄ ምንድን ነው የላኩት እቃ በአንድ ቀን ነው። 3 አይነት እቃ፣ አንድ ድስት፣ አንድ በርሚል፣ አንድ ጃምቦ የሚባለው ትልቁ የመጨረሻውን ሳጥን ማለት ነው። ድስቱና ሳጥኑ አልገባም። በርሚሉ ደርሷል። ያው ድስቱም ያንቺ ነው ተብሎ ተሰጥቶ ደርሷል ተብዬ ነበር የተወሰደው እና ያው የኔ ሳይሆን ስለቀረ ነው የተመለሰው ማለት ነው። እዚህ ጋር እዛም ያለው አሰራር በጣም የደከመና የወረደ ነው። እንደዚህ ስም የለ መፈረም የለ ምን የለ ተብሎ ብቻ መሄድ ብቻ ነው። እዛ ያለው አሰራር ራሱ ሀገር ቤት ያለው አሰራር በጣም የሚያስጠላ አሰራር። ያኔ አሁን እኔ ደግም ያልወሰድኩም በርሚሌንም ሁሉንም አምጦ ብር ከየት አምጥተው ነው የሰጡኝ? ያንን በርሚል ሰጥተዋል። ፍርሜ የለም፣ ወስጃለሁ የሚል የለም፣ ሰጥቻለሁ የሚል የተፈራረሙት ነገር የለም። ምን አይነት አሰራር እንደሆነ ሊገባኝ አልቻለም። እና ወደ መጀመሪያ ወደ አነሳሁት ነጥብ ስመለስ እቃው አንዱ ደርሶ አንድ ለምን እንደቀረ ነው ማወቅ የምፈልገው ማለት ነው። አንዱ ደርሶ አንዱን ለምን እንደሚቀር ለምን በአንድ ኮንቴነር አይገባም? የአንድ ሰው እቃ ለምንድን ነው ለየብቻ የሚበታታ ነው? ይሄን ማወቅ እፈልጋለሁ ማለት ነው። ለእኔ የብዙ ሰው አንዱ ደርሶ አንዱ አልደረሰም። የሆነ ዘመዴም እንደዚህ መዓት እቃ እንግዲህ ከ8,000 ሪያል በላይ ነው እንትን ከዚህ የከፈለችው የማስጫኛ ማለት ነው። ሙሉ የቤት እቃ ከነፈርሽ ሳይቀር ማለት ነው ያስገባችውና አሁን እሷ ክፈይ ብትባል ስንት ድረስ ከ300,000 ብር በላይ እኮ ሊያስከፍሏት ነው ማለት ነው። ሀገር ቤት ለተጣለባቸው ዕዳ ማለት ነው። እና አሁን እሷ ሊከፍልን 300,000 ብር አንድ ብርም እንዳትከፍል እኮ ያን አስባ ነው ከዚህ የጫነችው ማለት ነው እንጂ አገር ቤት ብትገዛ ያን እዚህ የገዛችበት እቃ ያስጫነችበት እቃ የቤት እቃው ሙሉን ሁሉንም ያሟላላት ነበር ሰራህተም ማለት ነው። ያንን የገዛችበት እቃ ደግሞ ከዛ በላይ ነው እንግዲህ ከ15,000 ሪያል በላይ የጨረሰ እቃ ወደ 20,000 የሚጠጋ እቃ ልካ አሁን እንደገና ይሄን ያክል እሷ የምትከፍል ከሆነ እሽ ፋይዳ እሷን እዚህ ገዝታ ሄደችው እዛ ምንም ላለመውጣት ስለፈለገች እና እዛ ከኮምቦልቻ ተረክባ ቤቷ የማስገባት አልጋ እና አሁን ልክ እንደሷ ብዙ ዕቃ የላከ ሰው ያን ያክል እየከፈለ ሊያወጣ ነው ወይ ነው ይሄን ጥያቄ ማለት ነው። ስለዚህ እናንተም ልካችሁ አልካችሁ የተወረሰባችሁ ሰዎች ካላችሁ አስቡበት። ይሄንን የሚባል ነገር ያው ከፍዬ አወጣለሁ የምትሉ አስቡበት ማለት ነው። ብሩን አዘጋጁ። ከፍዬም አልቀበልም ያመጣታል ከስበናናቸውን የምትሉ ኮሜንት ላይ ጻፉልኝ ማለት ነው። እኔ ዕቃዬ 9ኛ ወሩን ይዟል እንግዲህ ከገባ በካርጎ ከገባ ማለት ነው። እና ይሄን ያክል ጊዜ ቆይቶ ስንት ነገር አለ። ኤክስፓየርድ የሚበላሽ ዕቃ ስንት አለ፣ የሚሰበር አለ። እንግዲህ የሚቀመጥበት ቦታ ሙቀት ቦታ ይሄን ያክል ጊዜ ከቆየ ምናምን ውስጡ ያለው ነገሩ ራሱ ተሰባብሮ ምናምን ፈንድቶ ሊሆን ይችላል የምናገኘው አይታወቅም። ስብሃናላ ማለት ነው። ከቦታ ታቀማመጥ ጉድለት ራሱ ብዙ ችግር የሚደርስበት ነገር ይኖራል እቃችን ውስጥና ያን ያክል ሺህ ብር ተገዝቶ ተረትቦ ተልኮ እንደገና አሁን እንደገና ደግሞ ስንት ሺህ ብር እንደገና በመቶ ሺህ የሚቆጠር ተከፍሎ እኮ ታየኝ አውጥቼ ስወስድ ማለት ነው። አለኩላለን እኔ እንደኔ ከፈለጉ ቀይን ያመጣሉ ካልፈለጉ ግምቴን ያመጣሉ የሚል ነው የኔ ዓላማ ማለት ነው። የቀይን ግምት የገዛሁበትን ግምቷን ቁጭ አደርጋሉ እንጂ ከፍዬ አልቀበልም። ሁለታዬን ከዛ ከፍዬ ልቀበል ሳይሆን ቃዬን ብቻ ተቀብዬ ወደ ቤት የለሄር ነው ዝህር የከፈልኩበት ማለት ነው። እና ይህን ይመስላል የሰማሁት ስለ ካርጎ። ያው ዞሮ ዞሮ ሳሰሙ አትቀሩም እንደተወሰነባቸው እና ይግባኝ እንደሄዱ
ያው የይግባኙ ደግሞ ውጤት እየተጠበቀ ነው ማለት ነው። በእያንዳንዱ ባለ ካርጎ 3 ሚሊዮን ብር ነው የተጣለባቸው እና ማለት ነው 5 ነበር ሲባል የሰማሁት በፊት። አሁን ትክክለኛው ግን 3 ሚሊዮን ነው ብለዋል ማለት ነው። ለዛ ነው ይግባኝ የተጠየቀው ለ3 ሚሊዮኑ ይግባኝ። እንግዲህ ስንት እንደሚቀነስላቸው አይታወቅም። ግን በእኛ ባለቤቶች ከተጣለ ኤሽ ፋይዳ ነው ጠያቂው። እንግዲህ እነሱ ከዳ ለማምለጥ እንደዛ ነው የሚያደርጉት። እና ለማንኛውም ይሄን ይመስላል ያለኝ። እስኪ እናንተን መልስ ደግሞ በኮሜንት እፈልጋለሁ ማለት ነው። አመሰግናለሁ። ደህና ሁኑ።